እንደምን አረፈዳችሁ? ደህና ናችሁ? ደህና ናችሁ ወይ? ጌታ የተመሰገነ ይሁን። እግዚአብሔር በአፖስትል በኩል ደግሞ ቆንጆ ምክር መክሮናል። ትንሽ አድ ባረግ ነው እንጂ ምንም እሱ የጀመረበት ሐሳብ ላይ ነው ጥቂት ነገር የምናወራው። እኔ መጽሐፍ ቅዱሳዊ ፕሪንሲፕል ነው ማወራው። ባይብል መጽሐፍ ቅዱስ በትክክል ተግባራዊ እንድናደርገው የሚፈልገውን የአገልጋይ መርህ ነው ዛሬ ትንሽ ነገር የምንካፈለው። the principle of leaders ለመሪዎች መርህ አለ። አጠገባችሁ ያለ ሰው ለመሪህ መርህ አለ በሉ። እሷን በደንብ ሲሪየስ አድርጋችሁ ለመሪህ መርህ ስላለው አሁን ለሊደሮች ምን አላቸው? ፕሪንሲፕል አላቸው። እና እግዚአብሔር ለሊደሮች ራሱ ሰጥቶ ፕሪንሲፕል አለ። ያንን ፕሪንሲፕል እንዴት አድርገን ነው ተግባራዊ ልናደርግ የምንችለው የሚለው ነገሮች ላይ ጥቂት ጊዜ ሰዓት እናሳልፋለን። ለመግቢያ እንዲመቸኝ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ሐሳብ አንድ ቁጥር ብቻ ነው ማነበው። ከዛን እንጸልያለን። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማንም ኤጲስቆጶስነትን ቢፈልግ መልካም ስራ ይመኛል የሚለው ቃል የታመነ ነው። ከናንተ መካከል ኤጲስቆጶስነትን ቢፈልግ መልካም አደረገ። ምክንያቱም በጳውሎስ ዘመን የነበሩ ሰዎች አገልጋይነትን ወይ ኤጲስቆጶስነትን የሚፈልግ አይደለም። አገልጋይነት መጋቢ መሆን የሆነ መሪ መሆን ሊደር መሆን የሚፈልግ አልነበረም። የማይፈልግበት ደግሞ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። ምክንያቱም ከመንጋው በፊት ቅድሚያ የሚያገኘው የሚመጣው ማንኛውም ማዕበል፣ ወጀብ፣ የትኛውም ነገር የሚያገኘው መሪውን ነው። ስለዚህ ከሰዎች መካከል መሪ መሆን የሚፈልግ የለም። ስለዚህ ሐዋርያው ጳውሎስ ከእናንተ መካከል መሪ ኤጲስቆጶስነትን የሚመርጥ መልካም ስራ መረጠ ይላቸዋልና አገልጋይ መሆን እድል ነው። ግን የሚያስከፍለውን ዋጋ ለመክፈል ደግሞ መዘጋጀት ጥሩ ነው። ክብር ለኢየሱስ ይሁን። አሜን። ትምህርት ስለሆንኩ በቃ ቀጥ ብዬ ማውራት ሰው አይደለም። እኔ በመንፈስ ነው የምመራው። ኢምፓርቴሽን ከኛ ውስጥ ያለው እውነት እንዲተላለፍ ነው። ኢየሱስ ጌታ ነው። ያው እኔ ብዙ እንደና አፖስትል ብዙ አመታትን አላገለገልኩም። ትንሽ ናት ያገለገልኩት። 17 አመት ነው በጌታ ፊት የቆየሁት። 17 አመት ውስጥ እግዚአብሔር ያስተማረኝን የመከረኝን የቆምኩበትን ነው ማወራችሁ። ምክንያቱም ሰይጣን መርቆኝ አይደለም የቆምኩት፣ የእግዚአብሔር ምሕረት በስቶልኝ ነው አይደል? የሰይጣን ምርቃት የሚያሳድገው ሰው አለ? ሰይጣን ሲጀመር ምርቃት አለው? የእግዚአብሔር ምሕረት ደግፎን እና ጥቂት ነገር ነው ማካፈለው። የማወራበት መሪ ሐሳቡ ይሄ ነው። የመሪዎች መሪ ወይ the principle of leaders። አንድ የቤተ ክርስቲያን መሪ አገልጋይ መሪ ነው። ሁላችን መሪዎች ነን። ባይዘው እዚህ ውስጥ ያለን ሁሉም ሰው ራስን መምራት ምንድነው? ሊደር እኮ ነው። ራስን መምራት መሪነት ነው። ቤተክርስቲያንን መምራት መሪነት ነው። ቤተሰብን መምራት መሪነት ነው። አየ ሊደር ነው። እንግዲህ አንድ መሪ ሊኖሩት የሚገቡ 4 ፒላሮችን ነው ዛሬ ማወራችሁ። መጽሐፍ ቅዱሳዊ መሪ ፕሪንሲፕል 4 ፒላር ወይም እናታችን ጋር አሁን በመኪና ነው የመጣነው። መኪናው 4 ጎማ አለው አይደል? 4 ጎማ አለው። ከአራቱ ጎማዎች መካከል አንዱ ቢተነፍስ አንመጣም። 3 ነው ግን ባላንስ አይጠብቅም። ስለዚህ መቆም አለበት። እና አንድ አገልጋይ ወይም አንድ መንፈሳዊ ሰው ባላንሱን ጠብቆ አገልግሎት እንዲያገለግል ባላንሱን ጠብቆ ህይወቱን ለመኖር የሚያስፈልጉ 4 ፒላሮች። ጸባይ ካላችሁ ደግሞ ስኮርት ጎማም ጨምራለሁ። ስኮርትም አለች አይደል? ከኋላ ምናምን የምትቀመጥ ድንገት የሆነ ነገር ቢሆን የምትቀየር አይነት ነገር እና በጣም ጠቃሚ ናት። ደግሞ እሷንም ጭምር
በጣም በወሳኝ ሰዓት ታውቃላችሁ ወሳኝ ሰዓት ላይ የሆነ ነገር ብትሆኑ እሷንም ገጥማችሁ ትሄዳላችሁና እንግዲህ እነዚህ አራት ጎማዎች ፒላሮች እናገራሉ ቀጥዬ ደግሞ ምናልባት ሰዓት ካለ አንደኛዋን እንጨምራለን ክብር ለኢየሱስ ይሁን በክርስትና ህይወት መጀመሪያና ቀዳሚ ተግባር ወይም በማይዋዥቅ በህይወት ቁመና እንድንኖር ከሚያደርጉ ነገሮች መካከል አራት መሰረታዊ ነገሮች አሉ እንግዲህ እንደነገርኳችሁ የመጀመሪያው መጀመሪያ የሆነውን እግዚአብሔርን መጀመሪያ ማድረግ ነው መጀመሪያ የሆነውን እግዚአብሔርን መጀመሪያ ማድረግ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዘፍጥረት 1 ብሎ ከቁጥር 1 በመጀመሪያ ብሎ ነው የሚጀምረው እግዚአብሔር ነው ብሎ ከእግዚአብሔር በፊት የለም በኋላም የለም ከሁሉ ቀዳሚ ነው እግዚአብሔር ፊተኛ ባልሆነበት ቤት እግዚአብሔር ፊተኛ ባላደረገ አገልጋይ እግዚአብሔር ፊተኛ ባላደረገ መሪ ፊተኛ መሆን ፈጽሞ አይቻልም እግዚአብሔር ምንም ነገር ሳይኖር የነበረ ነው አንተ ሳትኖር ዓለም ሳይኖር ፍጥረታት በሙሉ ዓለማት ሁሉ ሳይኖሩ እግዚአብሔር የነበረ ነው አሁን እናንተ ቤት ያለ ነገር ሀብታችሁ ገንዘባችሁ ሁሉም ነገር ሳይኖር በፊት ማን የነበረ ነው እግዚአብሔር ነበር ያንን እግዚአብሔር ምን ማድረግ አንደኛ ወይ ፊተኛ ማድረግ እሱን ያላስቀደመ አገልጋይ እሱን ፊተኛ ያላደረገ መሪ ሆኖ ሊቀጥል አይችልም እግዚአብሔር በቤታችሁ በስራችሁ በአገልግሎታችሁ እኔ አሁን አገልጋይ ነኝ አይደለ አገልጋይ ነኝ ግን እኔ ሁሉ ጊዜ ራሴን የማየው እንደ ዌይተር እንግሊዘኛው አስተናጋጅ ማለት ነው አይደለ አንዳንዴ እንግሊዘኛውንም ያቃብላል መንፈስ ቅዱስ ክብር ለኢየሱስ ይሁን ነው እንግሊዘኛ ላይ ጥሩ አይደለም ግን አልፎ ኢየሱስ ጌታ ነው እና እንደ አስተናጋጅ ራሴን አያለሁ ምክንያቱም አስተናጋጅ ሽርጉድ ብሎ ቆንጆ አርጎና አይደል የሚያስተናግደን ፊቱ ፈገግ ባለ ፊት ምን ልታዘዝ እያለ የሚያመጣው የራሱን አይደለም ባለቤት አለው የምግብ ቤት ባለቤት አለው አይደለ አው ባለቤት እኛ አሁን እናንተ ጋር ስናመጣ ከኛ አይደለም ከሱ ነው ለኛም መሪ አለን እስቲ አሜን በሉ ባካ ባለቤት አለን የተሰጠን ነው የምንሰጣችሁ አሁን አገልጋይ ስንሆን የተሰጠን ነው የምንሰጣችሁ ከራሳችን ምናልባት እግዚአብሔር እርቶ እንተጋ ይሆናል እናነብ ይሆናል እንጸልይ ይሆናል ግን የተሰጠንን እንሰጣለን እስቲ አሜን በሉ ስለዚህ እኔ ቤት ቀዳሚ ቦታ የሚይዘው እግዚአብሔር ነው እግዚአብሔር ባልቀደመበት ህይወት ላይ በየትኛውም ዓለም ቀዳሚ አትሆንም ምናልባት የዓለም ሲስተም ፊተኛ ሊያደርግ ይችል ይሆናል ግን አትቀጥልም ቀጣይነት ያለው ህይወትን በጣም ሚዛን ጠብቀ ለመሄድ እግዚአብሔርን ቀዳሚ ማድረግ አሜን ክብር ለኢየሱስ ይሁን ከየትኛውም ነገር በፊት ማን ነበረ ከሀብታችሁ በፊት ማን ነበረ ለአገልግሎት ከመጠራታችሁ በፊት እግዚአብሔር ከመምረጣችሁ በፊት ዓለም ሳይፈጠር በፊት ያ እግዚአብሔር ዛሬም እንደምናችን ነው ፊተኛ ነው ቀዳሚ ነው እስቲ አሜን በሉ እግዚአብሔር በዚህ ክፉ ዘመን በዚህ እውነት ይባርካችሁ በእናንተ ቤት እግዚአብሔር ፊተኛ ይሁን በአገልግሎታችሁ ፊተኛ ይሁን በህይወታችሁ ላይ ፊተኛ ይሁን እሱን ባስቀደመ መንፈስ ስትገድ አትጠራጠር እግዚአብሔር ፊተኛ ያደርጋል አሜን በሉ ኢየሱስ ጌታ ሃሌሉያ ፍሬ የምናፈራው ስለምናገለግል አይደለም ማገልገል ብቻውን ትርፋማ ያደርግም መስራት ብቻውን ትርፋማ ያደርግም ማገልገል ትርፋማ የሚሆነው እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር ማገልገል ነው ይሄን መጻፍ አለባችሁ አገልግሎት በአገልግሎት ትርፋማ ምን ሆነው እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር ስናገለግል ነው ብቻዬን መድረክ ላይ ስትቆም ሳይሆን አብሮክ ሲቆም ነው ፕሬዘንስ እየተሰማ ህልውናው የተሰማ ማገልገል ነው እስቲ አሜን በሉ የምለንን ማለት ነው እሱ ነው አየ ማገልገል ብቻ በጣም ከተማይቱ በሙሉ አንተ አገልጋይ ሆነ ብትዞር ፍሬ ላታፈራ አትችልም ፍሬ የምታፈራው እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር ማገልገል ማርታ አላት የሚያስፈልግሽ አንድና ጥቂት ነገር ነው አንቺ ግን በብዙ ነገር ምን ትያለሽ ትባክኛለሽ ትጨነቂያለሽ ምን ማለት መሰላችሁ ማርታ መታ ማርያምን ምንድነው ጂሰስ አለችው በቃ በእንግሊዝኛ
እኔ ላንተ ሹርጉድ ምግብ እየሰራው ላንተ ሹርጉድ እያልኩ ላንተ የሚሆን ነገር እያቀረብኩ እሷ ዝቁጭ ብላ እኔ መች ለኔ ምግብ ስሪ አልኳት አልኩሽ እርቦኛል ብዬሻለሁ ከኔ ጋር ሁኝ ነው ያልኩሽ ቁጭ በይ ነው ያልኩሽ ከኔ ጋር ተንቀስ አቤት እግዚአብሔር በዚህ መንፈስ ይባርካችሁ አይ አንዳንድ እግዚአብሔር ከእግዚአብሔር ጋር ነው የሚያዋጣሽ ከእግዚአብሔር ጋር አለበት እግዚአብሔር ፍቃድን ያደረግን እግዚአብሔርን ቀዳሚ ባደረገ መንፈስ እናገለግል ነው ፊተኛ ምን ሆነው የመሪ ይሄ ነው መሪ አለው እስቲ አሜን እስቲ መሪ አለው በሉ መሪ ማለት ፕሪንሲፕልም አለው ለሊደር አለው ሊደር ደግሞ ፕሪንሲፕል አለው ፕሪንሲፕሉ እሱን መጀመሪያ ማድረግ ነው እሱን ፊተኛ ማድረግ ነው እሱን ቀዳሚ ማድረግ ነው ያኔ አገልግሎታችን የሰመረ ያኔ ህይወታችን ጤናማ ይሆናል መስራት ብቻ ትርፋማ ያደርግም ከእግዚአብሔር ጋር መስራት ብቻውን ምን ያደርጋል ልፋት ይበዛበታል ድካም ይበዛበታል በቃ ከእግዚአብሔር ጋር ግን መስራት ውጤታማ ያደርጋል እነ ከነ ጴጥሮስ ህይወት ሉቃስ ወንጌል ምዕራፍ 5 ተመልከቱ ሌሊቱን ሙሉ አሳ ሲያጠምዱ አደሩ ያላቸውን ኃይል ሁሉ ጨርሰው መረብ ሲያጥቡ መጣ ኢየሱስ አሁን መረባችን ወደ ገኝ ጣሉ አላቸው ጌታ ሆይ አለ ጴጥሮስ ሌሊቱን ሁሉ ስንለፋ ነበር ነገር ግን እንደ ቃል መረባችን ምን እንጥላለን አሉ እስቲ እንደ ቃሉ በሉ ባካችሁ እንደ ቃሉ እንገባለን እንደ ቃሉ እንወጣለን እንደ ቃሉ እንሰራለን እግዚአብሔር ውጤታማ ያደርጋቸዋል ፍሩትፉል የምትሆኑት እንደ እግዚአብሔር ፍቃድ እንደ እግዚአብሔር ቃል ስትንቀሳቀሱ ነው እንደ ቃል እንጥላለን ስሉ ሌሊቱን ሙሉ ለፍተው ያላገኙት 153 አሳ ተጎትቶ ማያልቅ በረከት አሜን ከማጋር መስራት ነው ከእግዚአብሔር መስራት ብቻውን ውጤታማ ያደርግም ከእግዚአብሔር ጋር መስራት ማገልገል ብቻውን ውጤትን አያስመጣም ከእግዚአብሔር ጋር ማገልገል እስቲ አሜን በሉ እሱ ነው እግዚአብሔር ፊተኛ ማድረግ እግዚአብሔርን ቀዳሚ ማድረግ እግዚአብሔርን መጀመሪያ ሳናደርግ መጀመሪያ ልንሆን አንችል አጠገባችሁ ያለው ሰው እንደው ጨበጥ አርጋችሁ በአማርኛ ለሚገባው ሰው በአማርኛ በትግርኛ ለሚገባው ሰው በትግርኛ በእንትንኛ የሚገባው በእንትንኛ የተነገራችሁ እንዲህ በሉ መጀመሪያ የሆነውን እግዚአብሔርን መጀመሪያ ስታደርግ እግዚአብሔርን መጀመሪያ ያረጋል በሉ አሜን አንዳንድ ሰዎች ከእግዚአብሔር ጋር ድብብቆሽ ይጫወታሉ እነሱ ሰዎች ያሳዝኑኛል ድብብቆሽ ይጫወታሉ ኩኩሉ አልናገም አይነት አየኸኝ አላየኸው አይ እታያ ታው አጠገባ እንደዚህ አይነት ነገር አያዋጣም ብለው በእግዚአብሔር ድብብቆሽ መጫወት አያዋጣም ከእግዚአብሔር ጋር መስራት ሞገሳም ያደርጋል ተቀባይነትን ይጨምራል እስቲ አሜን በሉ እስቲ ደግማችሁ አሜን በሉ አየው ፍሩትፉል የምትሆኑት በየትኛው እንደ ዘንባባ ቅጠሏ እንደማይረግ እስቲ ባካችሁ አሜን እንደዛች ዛፍ የምትሆኑት ያኔ ነው ከእግዚአብሔር ጋር ስትንቀሳቀሱ ነው ድገሙና ከእግዚአብሔር ጋር ተንቀሳቀስ በሉ እግዚአብሔር ፊተኛ ያረጋል በሉ አንዳንድ አሁን በተና የመጀመሪያው እግዚአብሔር መጀመሪያ ማድረግ ነው በሱ ውስጥ ሌላኛው የእግዚአብሔርን ቃል መጀመሪያ ማድረግ ነው በደንብ እዚህ ጋር መሰረት አስረግጬ ነው የእግዚአብሔር ቃል ፊተኛ ባልሆነበት በየትኛው መሰረት አይጸናም የትንቢቶች ሁሉ መሰረት ቃሉ ነው የታምራቶች መሰረት ሁሉ ቃሉ ነው የእግዚአብሔር ቃል ፊተኛ ባልሆነበት መጽሐፍ ቅዱስ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እርሱም እግዚአብሔር ነበረ ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያለ እርሱ አልሆነም እስቲ አሜን በሉ ባካችሁ ቃሉን የቤት ቀዳሚ ነው የታምራት ምንጭ ነው የሚራክል ምንጭ ነው የትኛውም ነገሮች የሚቀድመው ምኑ ነው የእግዚአብሔር ቃል ነው አያችሁ ቃሉን ቀዳሚ አድርጉት የእግዚአብሔር ቃል ባላንስ ህይወታችን ባላንስ ምን ሰራው እግዚአብሔርን ቃል
በሚገባ ስናውቅ ስንረዳ ቃሉ እንደሚለው መኖር ስንችል ያኔ ሁሉ በእርሱ ሆነ ከሆነም አንዳች እንኳን ያለ እርሱ አልሆነም። ቃሉ መጀመሪያ ነው። ለዛ ነው መጽሐፍ ቅዱስ ቃሉን ላከ፣ ቀጥሎስ ፈወሳቸው፣ ከመከራ ሁሉ ምን አደረገ? አዳናቸው። እስቲ አሜን በሉ። ቃሉ ሊፈውስ ይችላል። የእግዚአብሔር ቃል the word of God መጽሐፍ ቅዱስ የእግዚአብሔር ቃል የነጠረ ነው፣ ለሚታመኑትም ጋሻ ነው። እስቲ አሜን በሉ። እስቲ የእግዚአብሔር ቃል በሉ የነጠረ ነው በሉ፣ ለሚታመኑትም ጋሻ ነው በሉ። ቃሉን ቀዳሚ አድርጉ። ምክንያቱም ድፍድፉን እየሰጠው ቶሎ ብዬ ብሄድ ይሻላል። ሁሉን ካብራራው ጥሩ አይደለም። ዕብራውያን 4:12ን ማንበብ ትችላላችሁ። እግዚአብሔር ቃል የህይወት መልእክት ነው። እግዚአብሔር ቃል መንፈስም ህይወትም ነው። ዮሐንስ 6:63ን አንብቡ። ስለዚህ አንድ ላይ የእግዚአብሔር ቃል መጀመሪያ፣ ቀጥሎስ የእግዚአብሔር መንግስት መጀመሪያ። መንግስቱን ከማገልገል በፊት በመንግስቱን ቀዳሚ ማድረግ አለብህ። በመንግስቱ ስር ስትሆን መንግስቱን ቀዳሚ ታደርጋለህ። አስቀድማችሁ አይልም? የእግዚአብሔርን መንግስትና ጽድቁን ምን አድርጉ? ፈልጉ፣ ሌላው ምን ይላል? ይጨመራል። የእግዚአብሔርን ኪንግደምን ሴንተር ያላደረገ አገልግሎት፣ ኪንግደምን ሴንተር ያላደረገ ላይፍ፣ ኪንግደምን መሰረት ያላደረገ ማንኛውም ነገር ጤና ሆኖ አይቀጥልም። በኪንግደም ውስጥ የገባን ሰዎች ኪንግደሙ ቀዳሚ እናደርጋለን። የእግዚአብሔር መንግስት ባልቀደመበት ምንም ነገር ብትከተል ብትሮጥ ይከተላል እንጂ አታገኘው። አንዳንድ ሰው ሚስ ያደርገዋል። ገንዘብን ሲከተል ገንዘብ እሱን ይከተላል። ምክንያቱ የተባለለት ቃልን ይሰማል። ገንዘብ አስቀድመ የእግዚአብሔር መንግስት ጽድቁን ምን አድርግ? ፈልግ። ሌላው ምንድነው? ሀብት ይከተላል፣ ጤና ይከተላል። እስቲ አሜን ብሉ ባካችሁ። የእግዚአብሔር መንግስት ቅኝታችን ልናደርግ የሚገባው ከእግዚአብሔር መንግስት አንፃር ነው።